ሰላም ጓደኞቼ እንዴት ናችሁ? ባለፈው የቆጭቆጭ አሰራር ሌንሶ አሳይኝ ብላችሁኝ ነበረ። እውነት ለመናገር እኔ አሰራሩን አውቄ አይደለም፣ ግን ባለፈው ያው የምታስታውሱ ሰዎች አንድ ዘመዳችን ሰርታ ልካልናለች ምናምን ብዬ በጣም ነው የወደድኩት ብዬ አሳይቻችሁ ነበረ። የዛሬ 2 ወር ምናምን ነገር ሶያ ዛሬ ላሳያችሁ ይዤ መጣሁኝ ማለት ነው። ይቅርታ ደክሞኛል በጣም። ቃሪያ ያስፈልጋቸዋል። ኦፍኮርስ ያው ቆጭቆጫ ሲባል ቃሪያ ነው በብዛት እና ነጭ ሽንኩርትና ዝንጅብል ያስፈልጋቸዋል እና ደግሞ የድንብላል ቅጠል፣ ከዛ ደግሞ ቅመም ማለት ነው። ቅመም ደግሞ የሚያስፈልጋቸው 3 አይነት ነው። ጥቁር አዝሙድ፣ የጥብስ ቅጠልና ኮረሪማ አንድ ላይ ማለት ነው። ከዛ በጁስ መጀመሪያ በሽንኩርት መፍጫ ፈጨ ነው ማለት ነው፣ ያው ልክ እንደምታዩት እና ይሄኛው በጣም ስለማያደቅ በሌላ ጁስ መጭመቂያ ደግሞ ድጋሚ ተፈጨ ማለት ነው። በጣም እንትን እንዲሆን ላይክ ቅጠን እንደናንተ አንዳንድ ሰው መካከለኛ ሊወድ ይችላል። እኔ ግን ላይክ በጣም እንትን ላይክ አላለ እንደ ስሙዚ ሲሆን ደስ ይለኛል ማለት ነው። እና ለብዙ ነገር መጠቀም ትችላለች። አንደኛ ነገር ሄልዚ ነው። ሀይ ሚሚን ሀይ በሏት። በጣም ጥሩ ልጅ ነች፣ ባይዛይና ባለሙያ ነች። እና ያ አስተማሪዎቼ ናቸው ዛሬ 2 ማለት ነው። አይ እሷ ደግሞ አታስገብኝ እያለችኝ እኔ ያስገባት ጉዴ ፈላ። አስታርቁኝ፣ እንዳትቆጫት በሉልኝ አደራችሁን። እና ሶያ ይሄን ይመስላል። እዚህ ጋር እያሳቀችን ነበረ። ቆርጣሽ ማውጣት አለብሽ። ሲፈጭ ይሄን ይመስላል። በጣም ነው የወደድኩትኝ። ትንሽ ኦሊቭ ኦይል አድርጉበት እና ጨው አድርጉበት። ይሄን ይመስላል። በጣም ነው የምወዳችሁ። አይ ሆፕ ትወዱታላችሁ ብዬ አስባለሁ። እንዳልኳችሁ በ2 ጁስ መጭመቂያ ነው ኬኛ የፈጨ ነው። አንድ በሽንኩርት ከዛ ደግሞ በጁስ መፍጫ ድጋሚ። እናንተ እንደዚህ ካልፈለጋችሁ ላይክ እንትኑን ስትፈጩት እንትኑን ኃይሉን መቀነስ ትችላላችሁ። ባይዘዌ ይሄንን መግዛት አለብኝ የኔ አይደለም የሰው ነው። እንትን እላለሁ ማለት ነው፣ ገዛለሁ። በጣም ነው የምወዳችሁ። ባይ